ሰላም ጤና ይስጥልኝ ክቡራንና ክቡራት የቻናሌ ተከታታዮች፣ በመጀመሪያም አጫጭርና ሰበር አርዕስተ ዜናዎችን አስደምጣችኋለሁ። አዳዲስና ታማኝ መረጃዎች በየደቂቃው ልዩነት ዩቲዩብ ላይ እንለቃለን። እናንተም የምንለቃቸውን መረጃዎች በፍጥነት እንድታገኙ ወይንም ኖቲፊኬሽን እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን መጫኑን አትርሱ። በመቀጠልም ወደ አርዕስተ ዜናዎቹ ተሻገርን። የመካከለኛው ምስራቅ ጦርነት ሁለተኛ ሳምንቱን አስቆጥሮ ሶስተኛ ሳምንቱን ጀምሯል። በጦርነቱ እየተጎዱ ያሉት የቀጠናው ሀገራቶችና ኢራን የዓለም አንድ አምስተኛ የነዳጅ መተላለፊያ ሆርሙዝ ሰርጥን በመዝጋቷ ነዳጅ በከፍተኛ ሁኔታ መጨመሩ ያሳሰባቸው ሀገራቶች ጦርነቱን አቁመው ወደ ስምምነት እንዲመጡ ቢማጸኑም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን መጀመሪያ ለምናታል ኃይሏን ሰባብረን ስርዓቷን ሳናወድም ለምንም አይነት ድርድር አንቀርብም በማለት በኢራን ላይ መጠነ ሰፊ ጥቃት እየፈጸመች ትገኛለች። እስራኤልም በዛሬው ዕለት በኢራን በሚደገፈው በሄዝቦላ ላይ ከፍተኛ የሆነ ጥቃት ፈጽማለች። እስራኤል የፈጸመችው ጥቃት የሄዝቦላን የጦር ሰፈሮች ኢላማ ከማድረጉ በተጨማሪ ከሄዝቦላ ጋር ምንም አይነት ግንኙነት የሌላቸውን ቦታዎች መደብደቧ ተገለጸ። በቡርጅ ቃላውያ ከተማ በሚገኝ ሆስፒታል ላይ በተፈጸመ ጥቃት ዶክተሮችና ነርሶችን ጨምሮ 12 የጤና ባለሙያዎች መገደላቸውን የሊባኖስ የጤና ሚኒስቴር አስታወቀ። እስራኤል በሊባኖስ ላይ የፈጸመቻቸውን ጥቃት ተከትሎ ኢራን በሊባኖስ ከሚገኘው የሄዝቦላ ጋር በመሆን በእስራኤል ላይ ጥቃት ፈጽማለች። የኢራን እስላማዊ አብዮታዊ ዘብ ጦርነቱ ከተጀመረ ጊዜ ጀምሮ በዛሬው ዕለት 48ኛውን ጥቃት በእስራኤል ላይ እንደፈጸመ ገልጿል። ኢራን በእስራኤል ላይ ተከታታይ ጥቃቶችን መክፈቷንና መፈጸሟን ስታስታውቅ፣ እስራኤል ደግሞ ከአንዳንድ ቦታዎች ኢራናውያን ለቀው እንዲወጡ አስጠንቅቃለች። ዝርዝር መረጃውን እንመለከተዋለን። ኢራን ከእስራኤልና ከአሜሪካ የተፈጸመባት ላለው ጥቃት ምላሽ በሰጠች ቁጥር የመካከለኛው ምስራቅ ሀገራት ኢላማ ማድረጓ የታወቀ ነው። ኢራን በመካከለኛው ምስራቅ ሀገራት በሚገኘው የአሜሪካን የጦር ሰፈሮችን ኢላማ ከማድረጓን በተጨማሪ የመካከለኛው ምስራቅ ሀገራት መሰረተ ልማቶች ላይ ጥቃት ስትፈጽም ቆይታለች። በቅርቡ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሰጡት መግለጫ በቀጣይ አሜሪካ ኢላማ የምታደርጋቸው የኢራንን መሰረተ ልማቶች እንደ ኤሌክትሪክ ማመንጫ ያሉትን ታላላቅ ልማቶችን በመምታት ኢራንን ጨለማ ለብሳታለሁ ማለታቸው ይታወሳል። ይህንን ተከትሎ የኢራን እስላማዊ አብዮታዊ ዘብ ለአሜሪካው ፕሬዝዳንት ምላሽ ሲሰጡ የመካከለኛው ምስራቅ ሀገራት በፍጥነት የአሜሪካን የጦር ሰራዊት ከሀገራቸው ካላስወጡ አብረን እንጨልማለን፣ ሀገራቶቹን እናወድማቸዋለን ማለታቸው የማይረሳ ነው። ይህን ተከትሎ የኢራን ወዳጅ የሆነው ፍልስጤማዊ ታጣቂ ቡድን ሐማስ ኢራን በዙሪያዋ ያሉ ጎረቤት ሀገራትን ኢላማ አድርጋ የምትፈጽመውን ጥቃት እንድታቆም ጠየቀ። ዝርዝር መረጃውን እንመለስበታለን። የመካከለኛው ምስራቅ ጦርነት ሁለተኛ ሳምንቱን አስቆጥሮ ሶስተኛ ሳምንቱን ጀምሯል። ጦርነቱ መቼ እንደሚያበቃ የምንወስነው እኛ ነን፣ እስከፈለግን ጊዜ ማራዘም እንችላለን በማለት የጦርነቱን ጊዜያት የመወሰን ኃላፊነት እንዳላቸው ፕሬዚዳንት ዶናልድ ትራምፕ በቅርቡ ሶሻል ሚዲያ ላይ ባጋሩ ጽሑፍ እንደተናገሩ የሚታወስ ነው። በጦርነቱ እየተጎዱ ያሉት የቀጠናው ሀገራቶችና ኢራን የዓለም አንድ አምስተኛ የነዳጅ መተላለፊያ ሆርሙዝ ሰርጥን በመዝጋቷ ነዳጅ በከፍተኛ ሁኔታ መጨመሩ ያሳሰባቸው ሀገራቶች ጦርነቱን አቁመው ወደ ስምምነት እንዲመጡ ቢማጸኑም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን መጀመሪያ ለምነናታል፣ ኃይሏን ሰባብረን ስርዓቷን ሳናወድም ለምንም አይነት ድርድር አንቀርብም በማለት በኢራን ላይ መጠነ ሰፊ ጥቃት እየፈጸሙ ይገኛል። ይህን ተከትሎ እስራኤልም በኢራን ላይ እና በጎረቤት ሀገሯ በሊባኖስ በሚገኘው በኢራን በሚደገፈው ሄዝቦላ ጥቃት ስትሰነዝር፣ በአጸፋው ደግሞ ኢራንና ሄዝቦላም ወደ እስራኤል ሚሳይሎችና ድሮኖችን በመላክ ጥቃት ሲፈጽሙባቸው ቆይተዋል። እስራኤል በዛሬው ዕለት በኢራን በሚደገፈው በሄዝቦላ ላይ ከፍተኛ የሆነ ጥቃት ፈጽማለች። እስራኤል የፈጸመቻቸው ጥቃት የሄዝቦላን የጦር ሰፈሮች ኢላማ ከማድረጉም በተጨማሪ ከሄዝቦላ ጋር ምንም አይነት ግንኙነት የሌላቸውን ቦታዎች መደብደቧም ተገልጿል። በቡርጅ ቃላውያ ከተማ በሚገኝ ሆስፒታል ላይ በተፈጸመው ጥቃት ዶክተሮችና ነርሶችን ጨምሮ 12 የጤና ባለሙያዎች መገደላቸውን የሊባኖስ የጤና ሚኒስቴር አስታወቀ።
እስራኤል በሊባኖስ ላይ እየፈጸመች ያለው ጥቃት የሊባኖስን መንገዶችና ድልድዮችን እንዲሁም ሌሎችም መሰረተ ልማቶችን እያወደመች መሆኗን በተለያዩ የሀገሪቱ ሚዲያዎች ላይ እየተገለጸ ይገኛል። እስራኤል አሁን ላይ ጥቃት እየፈጸመች ያለችው በደቡባዊ ሊባኖስ ክፍል ሲሆን፣ በደቡባዊው ሊባኖስ የሚኖሩ ነዋሪዎች ጥቃት ከመፈጸሙ በፊት አካባቢያቸውን ለቀው እንዲወጡ ተነግሯቸዋል። ነዋሪዎችም ሀብት ንብረታቸውን በመተው ከመኖሪያ ቤታቸው ወደ ሰሜናዊ የሀገሪቱ ክፍል እየተሰደዱ ይገኛሉ። ከመኖሪያ ቤታቸው ተፈናቅለው የተሰደዱት ሊባኖሳውያን ትክክለኛ ቁጥራቸው ባይታወቅም አሁን ላይ በመቶ ሺዎች ሊሆን እንደሚችል ይገመታል። እስራኤል ጥቃት መፈጸሟን ተከትሎ ከደቡባዊው ክፍል የሚወጡትና ወደ ሰሜኑ ክፍል የሚጓዙት ሰዎች ቁጥር እየጨመረ መምጣቱም ተገልጿል። ይህንን ተከትሎ በሀገሪቱ ያሉት በጎ አድራጎት ድርጅቶችና መንግስት የተፈናቃዮችን መጠለያና ምግብ ለማሟላት መቸገራቸውን ተናገሩ። እስራኤልም ሆነች ሄዝቦላ አንዳቸው በሌላኛው ላይ የሚፈጽሙት ጥቃት እንዲሁም የመግለጫው ልውውጣቸው እየተካረረ መምጣቱን ተከትሎ በሁለቱም መካከል መጠነ ሰፊ ጦርነት ሊደረግ ይችላል የሚሉት ስጋቶች እየጨመሩ መምጣታቸው ይስተዋላል። እስራኤል ዛሬ ላይ በፈጸመችው ጥቃት በደቡባዊ የሊባኖስ ክፍል በሐሬስ ሳይዳ አካባቢ በሚገኝ ህንፃ ላይ ከፍተኛ ውድመትን አስከትሏል። ዛሬ ላይ በተደረገው ጥቃት የሞቱ ሰዎች መኖራቸው ባይታወቅም ጦርነቱ ከተጀመረ ጊዜ ጀምሮ እስራኤል የገደለቻቸው ሰዎች ቁጥር ከ770 በላይ መሆኑን የሀገሪቱ የጤና ሚኒስቴር አስታወቀ። እስራኤል በሊባኖስ ላይ የፈጸመቻቸውን ጥቃት ተከትሎ ኢራን በሊባኖስ ከሚገኘው ሄዝቦላ ጋር በመሆን በእስራኤል ላይ ጥቃት ፈጽማለች። ኢራን ጥቃቱን የፈጸመችው እስራኤል በደቡባዊ ሊባኖስ የሚገኘውን የሄዝቦላን የጦር መሳሪያ ማከማቻን መምታቷን ተከትሎ ነው። እስራኤል በሄዝቦላ የጦር ማከማቻ ላይ በፈጸመችው ጥቃት ማከማቻው ላይ ውድመት ማድረሷን ተናግራለች። ከጥቃቱ በፊት በኢራን የሚደገፈው የሄዝቦላ ቡድን አባላት ሮኬቶችን ወደ ማከማቻው ሲያጓጉዝ መታየታቸውን ተከትሎ ነው እስራኤል በማከማቻው ላይ ጥቃት የፈጸመችው። ስለ ጥቃቱም ስትናገር የጦር ማከማቻውን በመደብደብ የሄዝቦላ አባላት ተደምስሰዋል በማለት የእስራኤል የጦር ሚኒስቴር አስታውቋል። የኢራን እስላማዊ አብዮታዊ ዘብ ጦርነቱ ከተጀመረ ጊዜ ጀምሮ በዛሬው ዕለት 48ኛውን ጥቃት በእስራኤል ላይ እንደፈጸመ ገልጿል። ኢራን በእስራኤል ላይ ተከታታይ ጥቃቶችን መክፈቷንና መፈጸሟን ስታስታውቅ፣ እስራኤል ደግሞ ከአንዳንድ ቦታዎች ኢራናውያን ለቀው እንዲወጡ አስጠንቅቃለች። በኢራን ላይ ጥቃት እያካሄደው የሚገኘው የእስራኤል ጦር በምዕራባዊ ኢራን ውስጥ በምትገኘው ታብሪዝ ከተማ ውስጥ ባለ የኢንዱስትሪ አካባቢ የሚኖሩ ሰዎች አካባቢውን ለቀው እንዲወጡ ማስጠንቀቂያ ተሰጥቷቸዋል። ጥቃት የሚፈጸምበትን አካባቢ ከሚያመላክት ካርታ ጋር ለከተማዋ ነዋሪዎች የተላለፈው የማስጠንቀቂያው መልእክት በተጠቀሰው ስፍራ የእስራኤል ሰራዊት በቀጣይ ሰዓታት ውስጥ እርምጃ እንደሚወስድ ገልጿል። ጨምሮም ጥቃቱ በቅርቡ ከተፈጸሙ ወታደራዊ እርምጃዎች ጋር የሚመሳሰልና የኢራን አገዛዝን ወታደራዊ መሰረተ ልማት ኢላማ ያደረገ መሆኑንም አስታውቋል። በዚህም ምክንያት በተጠቀሰው አካባቢ ያሉ ሰዎች ለደህንነታቸው ሲሉ በአስቸኳይ ለቀው እንዲወጡና በቦታው መቆየት በሕይወት ላይ አደጋ የሚያስከትል መሆኑንም አስጠንቅቋል። ኢራን ከእስራኤልና ከአሜሪካ እየተፈጸመባት ላለው ጥቃት ምላሽ በሰጠች ቁጥር የመካከለኛው ምስራቅ ሀገራት ኢላማ ማድረጓ የታወቀ ነው። ኢራን በመካከለኛው ምስራቅ ሀገራት በሚገኘው የአሜሪካን የጦር ሰፈሮችን ኢላማ ከማድረጓም በተጨማሪ የመካከለኛው ምስራቅ ሀገራት መሰረተ ልማቶች ላይ ጥቃት ስትፈጽም ቆይታለች። ለምሳሌ ያክል በሳውዲ አረቢያ በፈጸመችው ጥቃት የሳውዲ አረቢያ የነዳጅ ማጣሪያ ላይ ጉዳት አድርሳ ነበር። በተባበሩት አረብ ኤሚሬትስ ላይ በፈጸመችው ጥቃት ህንፃ ላይ ጉዳት ያደረሰች መሆኑ የማይረሳ ነው። በቅርቡ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ በቀጣይ አሜሪካ ኢላማ የምታደርጋቸው የኢራንን መሰረተ ልማቶች እንደ ኤሌክትሪክ ማመንጫ ያሉትን ታላላቅ ልማቶችን በመምታት ኢራንን ጨለማ አለብሳታለሁ ማለታቸው ይታወሳል። ይህንን ተከትሎ የኢራን እስላማዊ አብዮታዊ ዘብ ለአሜሪካው ፕሬዝዳንት ምላሽ ሲሰጡ የመካከለኛው ምስራቅ አገራት በፍጥነት የአሜሪካን የጦር ሰራዊት ከሀገራቸው ካላስወጡ አብረን እንጨልማለን፣ ሀገራቶችን እናወድማቸዋለን ማለታቸውና የመካከለኛው ምስራቅ አገራትን ከፍተኛ ስጋት ውስጥ መክተታቸው የማይረሳ ነው። ይህንን ተከትሎ የኢራን ወዳጅ የሆነው ፍልስጤማዊ ታጣቂ ቡድን ሐማስ ኢራን በዙሪያዋ ያሉ ጎረቤት ሀገራትን ኢላማ አድርጋ የምትፈጽመውን ጥቃት እንድታቆም ጠየቀ። ይህ ቡድን ባለፉት ዓመታት ከእስራኤል ጋር በጋዛ በነበረው ጦርነት አሜሪካ እስራኤልን ስትደግፍ ከኢራን ከፍተኛ ድጋፍ ያገኝ እንደነበረ ይታወቃል።
አሁን ላይ ኢራንን ከሊባኖስ በቀር ሁሉንም በሚባል ሁኔታ የመካከለኛው ምስራቅ ሀገራት ላይ ጥቃት መፈጸሟ ይሄንን ቡድን ለኢራን ያለውን ወዳጅነት ጠላቶቿን አብሮ እንዳይዋጋና ወደ ጦርነቱ እንዳይገባ አድርጎታል። ምክንያቱም ለሐማስ ጠላቶቹ አሜሪካና እስራኤል እንጂ የመካከለኛው ምስራቅ አገራቶች ሙሉ አይደሉም። አሁን ላይ ሐማስ ጦርነቱን ከመቀላቀል ይልቅ ወዳጁን ኢራንን በመካከለኛው ምስራቅ ሀገራት ላይ የምትፈጽመውን ጥቃት እንድታቆም መማጸን የመፍትሄው አካል አድርጎ ወስዷል። ሐማስ አክሎም ሌሎች ሀገራቶችና ዓለም አቀፍ ድርጅቶች በአሜሪካ፣ እስራኤልና በኢራን መካከል የሚደረገውን ጦርነት በአስቸኳይ እንዲቆም ጥረት እንዲያደርጉ ጥሪ አቅርቧል። ሐማስ በመካከለኛው ምስራቅ እየተካሄደ ያለውን ጦርነት በጣሙን አሳሳቢ በሆነ ሁኔታ እየተከታተለው መሆኑን በመጥቀስ ሁኔታው የቀጠናውን እና የዓለምን ሰላምና መረጋጋት አደጋ ላይ የሚጥል ነው በማለት ስጋቱን ገልጿል። ቡድኑ በቴሌግራም ገጹ ላይ በአሰራጨው መግለጫው አሜሪካና እስራኤል በኢራን ላይ የሚፈጽሙት ጥቃት ዓለም አቀፍ ሕግና ዓለም አቀፍ የሰብአዊነት ሕጎችን የሚጥስ ነው በማለት በቀጠናው የሚገኙ ሀገራት በመተባበር በኢራን ላይ የተከፈተውን ጦርነት እንዲያስቆሙም ጠይቋል። ሐማስ በእስራኤል ላይ የፈጸመውን ጥቃት ተከትሎ በጋዛ ውስጥ ለሁለት ዓመታት በደረሰ ጥቃት ከባድ ጉዳት የደረሰበት ሲሆን ጋዛም በከፍተኛ ሁኔታ ወድማለች። እስራኤልና ሐማስ ጋዛ ውስጥ ባካሄዱት ጦርነት ከ70,000 በላይ ፍልስጤማውያን ተገድለዋል። ሐማስ በአሜሪካ፣ በዩናይትድ ኪንግደም እና በሌሎች ምዕራባውያን ሀገራት በአሸባሪነት የተፈረጀ ድርጅት ነው። ምዕራባውያን በአሸባሪነት ብለው ቢፈርጁትም ሐማስ አሁን ላይ በመካከለኛው ምስራቅ ሀገራት የተከፈተው ጦርነት አድማሱን አስፍቶ ሁሉንም የዓለም ሀገራት ከማካተቱ በፊት ሀገራቶቹ ተባብረው ሊያስቆሙት እንደሚገባና ለቀጠናው ሰላምና መረጋጋት ለመፍጠር እየሰራ ይገኛል። ውድ ተመልካቾቼ ለሰዓቱ የነበሩ መረጃዎች እነዚህን ይመስሉ ነበር። በቀጣይ በሌላ መረጃ እስከምንገናኝ በያላችሁበት መልካም ጊዜ